አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱስ ሚካኤልና የትጉሃን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸውና በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ የተከበሩ አባታችን መላከ ፀሐይ አባ በጽሐ የደብረ ፀሐይ ቅዱስ ሚካኤል ገዳም አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር ፈጣሪያችን ይሄን ቀን ስለጨመረልን ለዚህ ቀን ስላደረሰ ክብር ምስጋና ለእርሱ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማማርበት ርዕስ መላእክት ሲወጡና ሲወርዱ ታያለህ በሚል ርዕስ ነው የምንማማረው። እስኪ በሉ መላእክት በሉ። ሲወጡና ሲወርዱ ታያለህ። ድገሙ። መላእክት ሲወጡና ሲወርዱ ታያለህ። ሶስተኛ ሲወጡና ሲወርዱ ታያለህ። እሺ፣ ሁላችንም ያሳየን መድኃኒዓለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። የጻፈልን ደግሞ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ የሚታወቅባቸው ብዙ መታወቂያዎች አሉት። አንደኛው ክርስቶስን በመውደድ የሚታወቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመውደድ የሚታወቅና የልብ ወዳጅ ሆኖ እስከ መስቀሉ ስር የተከተለ በኋላ ዕድሜ ዘመኑን የክርስቶስን መከራ እያሰበ አንድ ቀን ሳይስቅ የሞተ ወይም ከዚያ የተለየ ማለታችን ነው። የተሰወረ በቤተ ክርስቲያናችን ትውፊት አልሞተም፣ ተሰውሯል ተብሎ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የምናምንና የተሰወረ ትልቅ ወንጌላዊ ነው። ከወንጌላትም የጌታችን የመድኃኒታችን ኢየሱስ ክርስቶስን መለኮታዊ ባህሪውን የባህሪ ጌትነቱን አብዝቶ በመጻፍ የሚታወቅ አባት የአዲስ ኪዳን ትንቢት የሚባለውን ራዕየ ዮሐንስን እስከ መንግሥተ ሰማያት ድረስ ገልጦ የጎበኘ ያስጎበኘ ያሳየን ዓይኑ የጠራለት ከሊቃነ መላእክት ጀርባ በላይ ወጥቶ ቅዱስ ሥላሴን መጥቆ ያመሰከረ የምስጢረ ሥላሴ የሃይማኖት ወንዝ እና ምንጭ የሆነ አባት ነው ቅዱስ ዮሐንስ ወንጌላዊ። ሌላው የሚታወቁበት የእናታችን የቅድስት ድንግል ማርያም ፍቅር የጸናለት ሰው ነበረ። እንግዲህ እንደምታውቁት
በእግዚአብሔር አርአያና አምሳል ተፈጠረ ተብሎ ሁላችሁም ታውቃላችሁ። የእግዚአብሔር አርአያና አምሳል ከሚባለው ውስጥ አንዱ አምሳለ እግዚአብሔር የሚባልበት ሰው አዋቂ ፍጡር መሆኑ እና ፈጣሪውን እንዲያውቅ ተፈቅዶለት ነበረ። ሌላው ብቻ ሳይሆን ፈጣሪውን የማወቅ ጸጋ የተሰጠው የሰው ልጅ አንድነቱን ሶስትነቱን እንዲለይ የተፈቀደለት ሰው እውቀት የሰው ነው። እንስሳትም አይምሮ አላቸው፣ እኛም አይምሮ አለን። እኛና እንስሳትን ግን የሚለየን ምንድን ነው? ሰው እግዚአብሔር ተፈጠረ የሚባልበት ምክንያት ሰውን ያስከበረው አዋቂ ነፍስ ስላለው ክፉና በጎ የመለየት ስልጣን ያለው የሰው ልጅ ብቻ ነው። ክፉና በጎን የማድነቅ የመመሰጥ የመራቀቅ ነገ ያለው ራሱ ሰው ለዛቸው ለግዙፋን ፍጥረታት ለሚታዩትም ለማይታዩትም ነገ የላቸው፣ እቅድም የላቸው፣ ስጋትም የላቸው። ሰው እኮ ፍርሃትን ስጋት ነገ ስላለው ነው። የነገ ፍጡር ስለሆነ ነው። የሰማይ ቤት ስላለው ነው። እንስሳት አላሉት አይደነግጡም። ምክንያቱም ከሞት በኋላ ሕይወት የላቸው ነገር የላቸው። እንስሳት ይሄጅዙን ስማሎም ወይም ዘይስተንድቆም እንስሳት ከኛ ይሻላል ይላል ዕዝራ ሱቱኤል። እነሱ ከሞት በኋላ አይጠበቃቸውምና እነሱ ፍርድ ስለሌለባቸው አይሰሩም፣ አይፈሩም፣ አያደንቁም፣ አይተቹም፣ አይሰለቹም፣ አይደሰቱም፣ አያዝኑምም፣ አያለቅሱምም። እንስሳት ሰው እኮ የሚያዝነው፣ የሚፈራው፣ የሚደነግጠው፣ የሚጨነቀው ዓላማ ያለው ፍጡር ስለሆነ ነው። መዳረሻ ያለው ፍጡር ነው የሰው ልጅ። ዝም ብሎ የተቀመጠ አይደለም። ፍርሃት ራሱ የተፈጠረልን የነገ ሰዎች ስለሆነ ነው። ነው እንደዚያ ነው። እንስሳት ተጎንብሰው የሚሄዱት ምድር እያዩ እዚሁ ምድር ይቀራሉ እንጂ የሰማይ ሕይወት ስለሌላቸው ነው። ሰው ግን ምክንያት ሰማያዊ ሕይወት ስላለው ነው። እንዲህ ብለን ተፈጥረናል። አይምሯችን የተከናወነ ክብራን ነፍስ ነባቢት አይኖርም። ማሪሳቅ የተባለ ናገር የሰው ልጅ ነፍስ የአዋቂት ነፍስ የነባቢት ነፍስ ክብሯ እውቀት ነው። ሰው ከእንስሳ የለየው እውቀት ነው። የሌለው ሰው አይባልም፣ ጎደሎ ነው። ሰው ሶስት ተፈጥሮ ነው ያለው ታውቃላችሁ። ሶስት ተፈጥሮ፣ አንደኛው ስጋ ይባላል፣ ሁለተኛው ነፍስ ይባላል፣ ሶስተኛው መንፈስ ይባላል። ስጋ ይሄ የምናየው ይሄ ከላይ የሚገኝ፣ መንፈስ የሚባለው አይምሮ ነው። ነፍስ የሚባለው ደግሞ ተለይታ የምትሄደው ናቸው። አርአያ እግዚአብሔር አሁን ልክ በሉ። ሰው የሶስት ነገሮች ግጥምጥም ነው። ከሶስት ነገር ነው ተሳትፎ የተፈጠረው፣ ከስጋ ከነፍስና ከመንፈስ። ነፍስ ምንላት ተለይታ የምትሄደው፣ መንፈስ ጭንቅላታችን ወይም አይምሮ የሚባለው ከውስጥ ያለው የምናስብበት። እንግዲህ ሰውነቱ ከሶስት ነገሮች የተዋቀረ ስለሆነ የሰው ልጅ ሙሉ ሰው ለመሆን በሶስት መልኩ መበት ማለት ነው። እንጀራ ሲበላና ውሃ ሲጠጣ ምኑን ይመግባል? ነገር እንጂ አቤት በጣም ግሩ። ሲማር ምኑን ይመግባል? መንፈሱ። እስቲ መንፈሱ ሆኑ በጣም ግሩ። ሲጸልይ
ሲታረቅ፣ ሲያስቀድስ፣ ሲቀድስ፣ ሲቆም፣ ሲጾም ምኑን ይመግባል? ነፍሱን። ጎበዞ ናችሁ ማለት ነው። እናንተ ግን ምናችሁን ብቻ ነው የምትመግቡት። ስለዚህ ምንድን ናችሁ? ከብት ማለት እናንተ ናችሁ። ይቀርባል ሰው እየበላ ብቻ የሚውል ሰው ከብት። አንተ ምን ስጋ መንፈስ በምድ እና ምንድን ለስጋችሁ እንጠላላችሁ እንሰራለን በሉ ማድረግ አለባችሁ። እሺ ለመንፈሳችን ስራ እንማራለን ነው እንጂ ለነፍሳችን ስራ እንጸልያለን፣ እንጾማለን፣ ንስሐ እንገባለን። ሰው ስለዚህ በቀን ሶስቱን ያላደረገ ሰው አይባልም። ሁሉ ቢናገሩት ሆድ ባዶ ይቀራል ነው እንጂ በዓለም ላይ ሰላምም የጠፋ መስማማት ችግርም የጠፋ ምን ብቻ ነው? ስጋ ብቻ በዓለም ላይ ስለበዛ ከብት ስለበዛ መማር የለም፣ ማስተዋል የለም። ወሬ ብቻ፣ እንጀራ ብቻ፣ ምሳ ብቻ፣ ቁርስ ብቻ፣ ውሃ ብቻ፣ እንቅልፍ ብቻ። የሰው አይደለም። ሰው አይባል ማሰብ አለብን። የሰው እንደ ሰው እንደ ባላይ ኖሮ አስቡ እንጂ አስቡ እንጂ እንደ ሰው አስቡ እንጂ ደረ ያ የሆነበት ምክንያት እንደምታውቃላችሁ፣ እውነት ለምንድን ነው የጠፋ? እውነት ነው። እውነት የነፍስ ገንዘብ ነው። ሰው ከህሊናው ጋር ከታረቀ ዓለም በሙሉ በሰላም ይኖራል። ሰው ነገር በዓለም ላይ 3 ጦርነቶች አሉ። መንግስታት ከመንግስታት ጋር የሚያደርጉት፣ ህዝብ ከህዝብ ጋር የሚያደርገው፣ ሰው ከራሱ ጋር የሚያደርገው ጦርነት። የከፋው 3ኛው ነው። ሰው ከራሱ ጋር የሚያደርገው ጦርነት ዓለምን ሲበጠብጥ ይኖራል። ወደ ውስጡ የማያስብ ተምሮ ማያስብ ዲግሪ ማስተርስ ካልታሰበበት ምን ያደርጋል? ፒኤችዲ ካልታሰበበት ምን ያደርጋል? ምን ያደርጋል? ሳያስቡ የኖራ የኢትዮጵያ ገበሬ ሊቁ ማመት መቼ እንደሚዘን እንደሚያውቅ መቼ መዝራት እንዳለበት የሚያውቅ ግግሩ ያማረ የጣፈጠ የተከናወነለት ሰርግ የሚያውቅ አልቅሶ መቅበል የሚያውቅ ማርገብ የሚያውቅበት ገበሬው ይሻል ተብሎ ከመጀመር መማር ካታሰበበት ምን ያደርጋል? ይገርማችኋል። የዘንድሮ ትምህርት ግን እንዳናስብ ያደርጋል። እውነቴን እኮ ሰው ከዝንጀሮ መጣ ዝንጀሮ አደረጓቸው። በቃ እንደዚህ ነው። ሌላ ምን አለ? ሰው ከዝንጀሮ መጣ ነው ዝንጀሮ ብላችሁ ብቻ ሌላ ሰው እንደው መድኃኒዓለም እንድናስብ ይርዳል። ትናንትን እንድናስብ፣ ነገን እንድናስብ፣ ውለታ እንድናስብ። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር ነበር እና መምህራን መሰላቸው አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው መሰላቸው ልጆች ይህን ያህል ዓመት የተማራችሁን እንድታስቡ ነው አላቸው። ምን እንድትሉ ነው ያሉት? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁ መምህሮቻችሁ እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው። ይህን እንድታስቡ የተማራቸው ነው ብለው ተናገሩ ነበር። በሞዴ እንዴት ሰው ቢያንስ በዚህ ምድር ላይ 3 ሀሳቦች ማሰብ አለ። ከየት ነው የመጣሁት? where did I come from ማለት ይገባል። ከየት ነው የመጣሁት ማለት ይገባል።
ዋት አም ዶይንግ ናው፣ አሁን ምን እያደረኩ ነው ማለት ነው። ሶስተኛ ዌር አም ጎይንግ፣ የት ነው ማለት ነው። ይሄንን የማይጠይቅ ሰው አይባልም። እኔ ምንድን ነኝ ማለት ነው። እኔ ምንድን ነኝ? ከየት ተገኘ? ማንን መስላል? ሰው ምንድን ነው ማለት ቀጥሎስ እዚህ ምን እያደረኩ ነው? በዚህ አካሄድ እንደው መጨረሻ የሚሆን ብሎ ማሰብ አለበት። ሲያስብ አባቶቻችን እኮ አይደለም ብላ ብላ ተኛ ሲተኛ ይህ ሲል ምሰሶን ይዘር ይበል ማሰብ። ስለዚህ እግዚአብሔር ተሰዎች እንድናስብ ዮሐንስ ወንጌላዊ የጠቀስኩላችሁ ክርስቶስ ደረት ተጠግቶ ይቀመጥ ነበር ይላል። ማለት የሰው ልጅ የተፈጠረው የክርስቶስን ፍቅር እንዲያስብ፣ የእግዚአብሔርን ፍቅር እንዲያስብ። የመጀመሪያዊቱ እናታችን ሔዋን ባደረገችው ጥፋት የሰው ልጅ ማሰቢያ የሌለው እንስሳ ሆነ። መዝሙረ ዳዊት መዝሙር 48 ላይ ተጽፏል። ሰው ልብ ነበረው እንደ እንስሳ ሆነ። ሔዋን ከሳት እንደ እንስሳ፣ ክርስቶስ ከድንግል ማርያም የተወለደ ለምንድን ነው? ልብ ሊሰጠን። ከድንግል ማርያም ተወልዶ ግን ልብ ሰጠን። ስለዚህ ተቀምጦ ተጠቅቶ ይቀመጥ ነበር ማለት የክርስቶስ ልብ ነበረው። በክርስቶስ ያስብ ነበር። ሁለት ላይ ጳውሎስ እኛ ግን የክርስቶስ ልብ አለን፣ የክርስቶስ ልብ አለን፣ በክርስቶስ ነው የምናስበው ማለት እና ቅዱስ ዮሐንስ ይህንን እንዲያገኝ ያደረገችው ድንግል ማርያም በጸሎቷ የእሷ ፍቅር ስለበዛለት ከመስቀሉ ስር እሷ ከድንግል ማርያም የተጠቃውን ልብ ያገኛል። ልብ ይኖረዋል፣ አይኑ ይጨመርለታል፣ የሰማይ ምስጢር ይገለጥላታል። ልጇን ያሞራ ተገፎ ይወድቅለታል። እኛም ከድንግል ማርያም ተጠግተን መድኃኒዓለም ፊቱን ለማየት ያብቃል። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። የጻፈልን ደግሞ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊ የሚታወቅባቸው ብዙ መታወቂያዎች አሉት። አንደኛው ክርስቶስን በመውደድ የሚታወቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመውደድ የሚታወቅና የልብ ወዳጅ ሆኖ እስከ መስቀሉ ስር የተከተለ በኋላ እድሜ ዘመኑን የክርስቶስን መከራ እያሰበ አንድ ቀን ሳይስቅ የሞተ ወይም ከዚያ የተለየ ማለታችን ነው። የተሰወረ በቤተክርስቲያናችን ትውፊት አልሞተም ተሰውሯል ተብሎ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የምናምንና የተሰወረ ትልቅ ወንጌላዊ ነው። ከወንጌላትም የጌታችን የመድኃኒታችን ኢየሱስ ክርስቶስን መለኮታዊ ባህሪውን የባህሪ ጌትነቱን አብዝቶ በመጻፍ የሚታወቅ አባት የአዲስ ኪዳን ትንቢት የሚባለውን ራዕየ ዮሐንስን ከመንግሥተ ሰማያት ድረስ ገልጦ የጎበኘ ያስጎበኘ ያሳየን ዓይኑ የጠራለት ከሊቃነ መላእክት ጀርባ በላይ ወጥቶ ቅዱስ ሥላሴን መጥቆ ያመሰጠረ የምስጢረ ሥላሴ የሃይማኖት ወንዝ እና ምንጭ የሆነ አባት ነው ቅዱስ ዮሐንስ ወንጌላዊ። ሌላው የሚታወቁበት የእናታችን የቅድስት ድንግል ማርያም ፍቅር የጸናለት ሰው ነበረ። እንግዲህ እንደምታውቁት በእግዚአብሔር አርአያና አምሳል ተፈጠረ ተብሎ ሁላችሁም ታውቃላችሁ። የእግዚአብሔር አርአያና አምሳል ከሚባለው ውስጥ አንዱ አምሳል እግዚአብሔር የሚባልበት ሰው አዋቂ ፍጡር መሆኑ ነው እና ፈጣሪውን እንዲያውቅ ተፈቅዶለት ነበር። ሌላው ብቻ ሳይሆን ፈጣሪውን የማወቅ ጸጋ የተሰጠው የሰው ልጅ አንድነቱን ሶስትነቱን እንዲለይ የተፈቀደለት ሰው እውቀት ይዘው ነው። እንስሳትም አይምሮ አላቸው፣ እኛም አይምሮ አለን።
እኛና እንስሳትን ግን የሚለየን ምንድን ነው? ሰው እግዚአብሔር ተፈጠረ የሚባልበት ምክንያት ሰውን ያስከበረው አዋቂ ነፍስ ስላለው ክፉና በጎ የመለየት ስልጣን ያለው የሰው ልጅ ብቻ ነው። ክፉና በጎን የማድነቅ የመመሰጥ የመራቀቅ ነገ ያለው ራሱ ሰው ለዛ ናቸው። ለግዙፋን ፍጥረታት ለሚታዩትም ለማይታዩትም ነገ የላቸው፣ እቅድም የላቸው፣ ስጋትም የላቸው። ሰው እኮ ፍርሃትን ስጋት ነገ ስላለው ነው። የነገ ፍጡር ስለሆነ ነው። የሰማይ ቤት ስላለው ነው። እንስሳት አራዊት አይደነግጡም። ምክንያቱም ከሞት በኋላ ሕይወት የላቸው ነገር የላቸውም። እንስሳት ይሄይሱን ስማሎም ወይም ዘይስተንድቆም እንስሳት ከኛ ይሻላል ይላል ዝራፈቱ። እነሱ ከሞት በኋላ አይጠብቃቸውምና እነሱ ፍርድ ስለሌለባቸው አይሰሩም፣ አይፈሩም፣ አያደምቁም፣ አይተቹም፣ አይሰለቹም፣ አይደሰቱም፣ አያዝኑምም፣ አያለቅሱምም። እንስሳት ሰው እኮ የሚያዝነው የሚፈራው የሚገለግተው የሚጨነቀው ዓላማ ያለው ፍጡር ስለሆነ ነው። መዳረሻ ያለው ፍጡር ነው የሰው ልጅ። ዝም ብሎ የተቀመጠ አይደለም። ስርዓት ራሱ የተፈጠረልን የነገ ሰዎች ስለሆነ ነው። ነው እንደዚያ ነው። እንስሳት ተጎንብሰው የሚሄዱት ምድር ምድር እያዩ እዚሁ ምድር ይቀራሉ እንጂ የሰማይ ሕይወት ስለሌላቸው ነው። ሰው ግን ምክንያት ሰማያዊ ሕይወት ስላለው ነው። እንዲህ ብለን ተፈጥረናል። አይምሯችን የተከናወነ ክብራን ነፍስ ነባቢ አይኖርም። ማሪሳቅ የተባለ ናገር የሰው ልጅ ነፍስ የአዋቂት ነፍስ የነባቢት ነፍስ ክብሯ እውቀት ነው። ሰው ከእንስሳ የለየው እውቀት ነው። የሌለው ሰው ሰው አይባልም፣ ጎደሎ ነው። ሰው ሶስት ተፈጥሮ ነው ያለው ታውቃላችሁ? ሶስት ተፈጥሮ፣ አንደኛው ስጋ ይባላል፣ ሁለተኛው ነፍስ ይባላል፣ ሶስተኛው መንፈስ ይባላል። ስጋ ይሄ የምናየው ይሄ ከላይ የሚገኝ፣ መንፈስ የሚባለው አይምሮ ነው። ነፍስ የሚባለው ደግሞ ተለይታ የምትሄደው ናቸው። አያ እግዚአብሔር አሁን ልትበሉ ሰው የሶስት ነገሮች ግጥምጥም ነው። ከሶስት ነገር ነው ተሳትፎ የተፈጠረው፣ ከስጋ ከነፍስና ከመንፈስ። ነፍስ ምንላት ተለይታ የምትሄደው፣ መንፈስ ጭንቅላታቸው ወይም አይምሮ የሚባለው ከውስጥ ያለው የምናስብበት። እንግዲህ ሰውነቱ ከሶስት ነገሮች የተዋቀረ ስለሆነ የሰው ልጅ ሙሉ ሰው ለመሆን በሶስት መልኩ መበት ማለት ነው። እንጀራ ሲበላና ውሃ ሲጠጣ ምኑን ይመግባል? ነገሩን እንጂ አሜን። በጣም ግሩ ሲማር ምኑን ይመግባል? መንፈሱ። እስቲ መንፈሱ ሆኑ። በጣም ግሩ ሲጸድቅ፣ ሲታረቅ፣ ሲያስቀድስ፣ ሲቀድስ፣ ሲቆርብ፣ ሲጾም ምኑን ይመግባል? ነፍሱ። ጎበዞ ናችሁ ማለት ነው። እናንተ ግን ምናችሁን ብቻ ነው የምትመግቡት? ስለዚህ ምንድን ናችሁ? ከብት ማለት እናንተ ናችሁ። ይቀርባል ሰው እየበላ ብቻ የሚሆን ሰው ከብት። አንተ ምን ስጋ መንፈስ በምድ
እና ምንድን ለስጋችሁ እንጠላላችሁ እንሰራለን ወሩ ማድረግ አለባችሁ። እሺ ለመንፈሳችን ስራ እንማራለን ነው እንጂ ለነፍሳችን ስራ እንጸልያለን፣ እንጾማለን፣ ንስሐ እንገባለን። ሰው ሶስት በተለይ በቀን ሶስቱን ያላደረገ ሰው አይባልም። ሁሉ ቢናገሩት ተወድባሉ የቀራል ነው እንጂ በዓለም ላይ ሰላምም የጠፋ መስማማት ችግርም የጠፋ ምን ብቻ ነው? ስጋ ብቻ በዓለም ላይ ስለበዛ ከብት ስለበዛ መማር የለም፣ ማስተዋል የለም። ወሬ ብቻ፣ እንጀራ ብቻ፣ ምሳ ብቻ፣ ቁርስ ብቻ፣ ውሃ ብቻ፣ እንቅልፍ ብቻ። የሰው አይደለም ሰው አይባል ማሰብ እንደ ሰው እንደ ባላይ መሮ አስቡ እንጂ አስቡ እንደ ሰው አስቡ እንጂ ያ የሆነበት ምክንያት እንደምታውቃላችሁ እውነት ለምንድን ነው የጠፋ? እውነት እውነት የነፍስ ገንዘብ ነው። ሰው ከህሊናው ጋር ከታረቀ ዓለም በሙሉ በሰላም ይኖራል። ሰው በዓለም ላይ ሶስት ጦርነቶች አሉ። መንግስታት ከመንግስታት ጋር የሚያደርጉት፣ ህዝብ ከህዝብ ጋር የሚያደርገው፣ ሰው ከራሱ ጋር የሚያደርገው ጦርነት። የከፋው ሶስተኛው ነው። ሰው ከራሱ ጋር የሚያደርገው ጦርነት ዓለምን ሲበጠበት ይኖራል። ወደ ውስጡ የማያስብ ተምሮ ማያስብ ዲግሪ ማስተርስ ካልታሰበበት ምን ያደርጋል? ፒኤችዲ ካልታሰበበት ምን ያደርጋል? ምን ያደርጋል? ሳያስቡ የኖራው የኢትዮጵያ ገበሬ ሊቁ ማቀር መቼ እንደሚዘል እንደሚያውቅ መቼ መዝራት እንዳለበት የሚያውቅ ያማረ የጣፈጠ የተከናወነለት ሰርግ የሚያውቅ አልቅሶ መቅበር የሚያውቅ ማርገብ የሚያውቅበት ገበሬው ይሻላል ተብሎ ከመጀመር መማር ካታሰበበት የሚያደርግ ይገርማችኋል። የዘንድሮ ትምህርት ግን እንዳታስብ ያለ ነገር ሰው ከዝንጀሮ መጣ ዝንጀሮ አረጓቸው በቃ እንደዚህ ነው። ሌላ ምን አለ? ሰው ከዝንጀሮ መጣ ነው ዝንጀሮ ብላችሁ ብቻ ሌላ ሰው መድኃኒዓለም እንድናስብ ይርዳል። ትናንትን እንድናስብ፣ ነገን እንድናስብ፣ ውለታ እንድናስብ አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር ነበር እና መምህራን መሰላቸው አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው መሰላቸው ልጆች ይህን ያህል ዓመት የተማራችሁት እንድታስቡ ነው አላቸው። ምን እንድትሆናሉ? እንድታስቡ። ምን እንድታስቡ? ወላጆቻችሁ መምህራቻችሁ እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው። ይህን እንድታስቡ የተማራቸው ነው ብለው ተናገሩ ነበር። በሞቴ እንዴት ሰው ቢያንስ በዚህ ምድር ላይ ሶስት ሀሳቦች ማሰብ አለ። ከየት የመጣሁት where did I come from ማለት ይገባል። ከየት የመጣሁት ማለት ይገባል። what I'm doing now አሁን ምን እያደረኩ ነው ማለት ነው። ሶስተኛ where I'm going የትምሄደው ማለት ነው። ይሄንን የማይጠይቅ ሰው አይባልም። እኔ ምንድን ነኝ ማለት ነው። እኔ ምንድን ነኝ? ከየት ተገኘ ማለት መስላል። ሰው ምንድን ነው ማለት ቀጥሎስ እዚህ ምን እያደረኩ ነው? በዚህ አካሄዴ እንዲሁ መጨረሻ የሚሆን ብሎ ማሰብ አለበት። ሲያስብ አባቶቻችን እኮ
አይደለም ብላ ብላ ሲል ይችላል ተኛ ሲል ተኛ ይህን ሲል ግን ምሰሶውን ይዘር ይበል ማሰብ። ስለዚህ እግዚአብሔር ተሰዎች እንድናስብ ዮሐንስ ወንጌላዊ የጠቀስኩላችሁ ክርስቶስ ደረት ተጠግቶ ይቀመጥ ነበር ይላል። ማለት የሰው ልጅ የተፈጠረው የክርስቶስን ፍቅር እንዲያስብ የእግዚአብሔርን ፍቅር እንዲያስብ ነው። የመጀመሪያዊቱ እናታችን ሔዋን ባደረገችው ጥፋት የሰው ልጅ ማሰቢያ የሌለው እንስሳ ሆነ። መዝሙረ ዳዊት መዝሙር 48 ላይ ተጽፏል። ሰው ልብ ነበረ እንደ እንስሳ ሆነ። ሔዋን ከሳት እንደ እንስሳ፣ ክርስቶስ ከድንግል ማርያም የተወለደ ለምንድን ነው? ልብ ሊሰጠን። ከድንግል ማርያም ተወልዶ ግን ልብ ሰጠን። ስለዚህ ተቀምጦ ተጠግቶ ይቀመጥ ነበር ማለት የክርስቶስ ልብ ነበረው። በክርስቶስ ያስብ ነበር። ሁለት ላይ ቅዱስ ጳውሎስ እኛ ግን የክርስቶስ ልብ አለን፣ የክርስቶስ ልብ አለን፣ በክርስቶስ ነው የምናስበው እና ቅዱስ ዮሐንስ ይህንን እንዲያገኝ ያደረገችው ድንግል ማርያም በጸሎቷ የእሷ ፍቅር ስለበዛለት ከመስቀሉ ስር እሷ ከድንግል ማርያም የተጠቃው ልብ ያገኛል፣ ልብ ይኖረዋል፣ አይኑ ይጨመርለታል፣ የሰማይ ምስጢር ይገለጥለታል፣ ልጇን ያንወራ ተገፎ ይወድቅለታል። እኛም ከድንግል ማርያም ተጠቅተን መድኃኒዓለም ፊቱን ለማየት ያብቃል። ስለዚህ ምን አለ ዮሐንስ ወንጌል ላይ ከዚህ የሚበል ታያለህ። መላእክት ሲወጡና ሲወጡ ነገሩ እንዲህ ነው። ፊልጶስ ሐዋርያ ነበር። ከ12 ሐዋርያት አንዱ ነው። ጌታ መጀመሪያ ደቀ መዛሙርቱን በሚመርጥ ጊዜ ይህ ፊልጶስ የቤተ ሳይዳ ሰው ሄደና ናትናኤልን አንተ አለ